ኃላፊነታችሁ ሰው መምከር፣ ካህናቱ የእውነት መናገር፣ በቃ ውሸት አትናገሩ ብሏል እግዚአብሔር በኦሪት ዘዳግም ምዕራፍ 6 በደጃፍህም ምዙዛውን ጻፈው፣ በእጅህም ትፊልኑን እሰረው፣ በራስህም ትፊልኑን እንደ ክታብ አድርገው። ሰላም ጤና ይስጥልኝ። እንዴት አመሻችሁ? ደህና አመሻችሁ። ይሄ ለራም ሚካኤል ነው። ራም ሚካኤል የሚባለው ሰውዬ ግን ዘመድ ያለው ወይስ ዘመድ የለውም? እንዲያው ባካችሁ ይሄንን ለዘመዶቹ ላኩለትኝ እላለሁኝ። እንዲያው ለዘመዶቹ ንገሯቸው። ይህን ደደብ አንተ ደደብ፣ አንተ ኮሌት ነፈሽ፣ አንተ ቆሻሻ፣ አንተ ዘቤል በሞታደረ ሀረጽ አንተ እንትጋለተ መከሄላ አንተ መሐቤስ ወጣይ አንተ መሐቤስ አንተ ለዳ ፎሊምጻ ኮሌ ነፈሽ በ6 ወር ነው አንተ ምን ተንቀሳቀሰው? ምን ነበርክ እስካሁን ድረስ? አልፓይም ባርባይ ስሪ አይታበሽ ቤጣ በያሃደ በ8 ወር አሁን ኩፈጻ ከፍታ ነው እንዲያርገ ቄሶችን ገደል የምታገባ አንተ ቆሻሻ። ኧረ እባካችሁ ስደዱለት። ይሄን አንተ ርኩስ መጀመሪያ አወቅ ያለበትን ሃይማኖት። አንተ ራብ ነህ? ራብ አይደለህም። እናውቅሃለን። ለካቲቱ ነው ወንድም ሆኖ ነው ለካተደህ የዳርክ ለካተደህ እኮ ነው የዳርክ ለካት አሁንም እኮ ተጉርብህ ካት አለ፣ ብዙ ካት አለ። ለምን አንተ አታውቅም? አንተ ደደብ ነህ አንተ ሆለ ነፍሽ። ቄሶች ትላለህ። እንዴት ትልቆች ሰዎች እንዲሁ ታወናብዳለህ? አንተ ሌባ፣ አንተ አወናባጅ። ክሰሰኝ። ለመክሰስ ተፈለክ ልንገርህ እስተ ምስባር ቴሌፎን ይስጡትማ እንዲከሰኝ እፈልጋለሁ። አሸር ስደድለትማ ምስባር ቴሌፎኔን እስተ ድምጤ በበከሻ። ለዚህ ዳፍክ፣ ለዚህ ሆለ ነፈሽ፣ ለዚህ ቆሻሻ በሞታደረ ያርጽ ነው አንተ ምደልል። አንተ ቆሻሻ፣ አንተ አደልልም አንተ አሽቃባጭ፣ አንተ መድሎኛ። መጀመሪያ እንዳሸርሸቴ ነው ጎበዝ ማለት። እህት አይል፣ ወንድም አይል፣ አክስት አይል፣ አጎት አይል፣ አክስቴ ሞት አይል፣ አጎቴ ሞት አይል። ሁሉን ነገር አጋልጦ ይሄ ካት ነው፣ ይሄ ሚስዮን ነው፣ ይሄ ምን ነው የሚል ጀግናው ጎበዙ አሸርሸቴ ነው። የታጠቀው ጀግና ጎበዝ አሸርሸቴ ይባላል። አንተ ዳፉክ አታፍርም? እለህ ቡሻ ትትበይሽ ቅጻት ትትበይሽ በ8 ወርህ ሆነ አሞታደር ያረጸልት ገልበጥ ያርግ። አበላንተ ራብነ አንተ ተምረሃል ለወዲያት ይህን ስደዱለት በበከሻ። አንተ ራብነ ራብ መሆነ ምንድን ነው? ከምኑ ላይ ነው? አኬን አዎ አሁን አንተ ጉርብ ማን እንዳለ አሁን ማን እንዳለ
ታሸር ጋራ ሁኜ አወጣቸዋለሁ ህዝቦችን ያሉትን ካትን አይደለም ጨምረሃል አንተ ዳፉክ። ኧረ እባክህ ዘመዶቹ ይምከሩ ዳፉክ። ዘመዶቹ ይምከሩ እባክህ ዘመዶቹ ይምከሩ። እንዲሁ ይሄን ስደዱለት። ይሄ ሆሌ ነፈሽ እንዳይወድቅ ግም ደረጃ እንዳይደርስ። አንተ ምንድነህ? ኧረ አታፍርም? አታፍርምን? አባታችን እኮ አባታችን ቄስ ብርቁ የሚያውቀው ነገር የለም እኮ። የኦሪት ልጅ ነው እኮ ቄስ ብርቁ። ቄስ ብርቁን ነው እንደዚህ የምታደርግ አንተ? ቄስ ብርቁ እኮ አለ ወሪት ለቦተሊካ አውቅም። አንተ በቦተሊካ ነው አንተ የምታሰቃየው ቄስ ብርቁን። ቄስ እኮ አንደኛ ቄስ እኮ ነው በውዛባ ተቋራ በውዛባ አንደኛ ቄስ የተባለ እኮ ቄስ ብርቁ ነው። አንተንም ታወናብደው፣ አንተንም ታቀላምደው። አንተ ቆሻሻ ቄስ አራባ አንተ ነህ። ለዚህ መልስልኝ። አሁን ለግሌ ቴሌፎን ቁጥር ስጡት። አንተንም ታወናብደው፣ አባቴን አንተንም ታወናብድ። አንተ ቆሻሻ፣ አንተ ርኩስ። እንዴት አድርገህ ነው ታወናብድ ሰው? እንዴት አድርገህ ነው አንተ ስብሰባ የምታረገው? ከምን አባት አውቀዋለህ? አባትን ጨምሬ ነው የምሰደው። ከምን አባት አውቀዋለህ? ቄስ ብርቁ ከምን ነው የምታውቀው? ከምን ነው ተወልደህ ያደገው ከቄስ ብርቁ ጋር? ኧረ ተው። ትልቁን ሰውዬ ምን አረገ? ቄስ እኮ ሁልጊዜ የኦሪት ሰው ነው እንጂ እኮ እንደማንም የሚልመጠመጥ እንዳንተ ቆሻሻ የሚያጠበልግ አይደለም። አትበርድም? ብረድ። ብትበርድ ይሻልሃል። ብረድ። አንተ ተው እንጂ ብችለው ታንገት የደረሰ አክብለው ወጣ ደም እየጎረሰ ይባላል። አየህ እንዴት አዛውንቱን ቄስ እንዴት መጫወቻ ታደርገዋለህ? በቤተ ክህነቱ ላይ እንዴት መጫወቻ ታደርገዋለህ? አንተ ምንድነህ? ኧረ ምንድነህ አንተ? ማን ወልዶ ማን ያሳደገ? አንተ ወልባዳ፣ አንተ ቀልማዳ። ይሄ ስደዱለት በበከሻ አኔ መበከሸት ስደዱለት። ይሄ እስተ ስልክ ቁጥሬ ስደዱለት። እንዴት አባቴን ያወናብደዋል? ወልባዳ፣ ቀልማዳ። ሌላውም አይናገርም። ይፈራል። አቤት ያለው ፍራት ሰው ይፈራል። አባቴ ግን ሞኝ ነው። ያቢጎተው እሺ ያለ ምን ያድርግ? ተምን ድረስ የመንታ እናት ታልጋ ላይ ሞተች ይባላል። የመንታ እናት ተንጋላ ሞተች ይባላል ተረቱ። አንተንም ታወላብድ። ተው ይበቃል። አንተ ወልባዳ፣ ቀልማዳ፣ ፖለቲካይ ታቀብ። ይሄን ስደዱለት። አሸርዬ በአንተ ተማመናለሁ እንደምሰድለት። ስደድለት።